ርዕሴ እንግዲህ እንደው እንዲህ ባይለው ግማሹንስ ቢለው እንዳትሉ ርዕሴ ማነበው ክፍል ውስጥ ስላለ ነው አንደኛውን ቃል የጨመርኩት ሆነ ብዬ ስለ መጻተኛ ነው ማወራው ግን ዝም ብሎ ስለ መጻተኛ ይሄን ያሳልሆን የሚለው አንድ ሐሳብ የመጻተኞች ተስፋ ግን ደግሞ ምን አይነት ተስፋ ሕያው ተስፋ የሚል ስለሆነ ርዕሴ የመጻተኞች ሕያው ተስፋ የሚል ነው እና እነዚህ መጻተኞች ማን እንደሆኑ ለምን መጻተኞች እንደተባሉና ተስፋቸው ሕያው ለምን እንደተባለ ነው በዚህ ምሽት የምናየው እንደምታውቁት ሁላችሁም በዚህ ያላችሁ ወንድሞቼና እህቶቼ የሰው ልጅ በመድር ላይ ውሎ የሚያድረው በተስፋ ነው አሁን ይሄ አዲስ መረጃ አይደለም የሰጣችሁ የምታውቁት ነው ተስፋችን በማላይ እንዳረፈ ይለያይ እንደሆነ ነው እንጂ ሁላችንም ተስፋ አለን ተስፋ እናደርጋለን ነጋዴው ተስፋ ስላለው ነው የሚነግደው አተርፋለሁ ብሎ እንጂ እንደው ዝም ብሎ ይኔ በቃ ደስ ይለኛል ንግድ ብሎ የሚነግድ ሰው ካለ ገረማለሁ ና የሆነ ስራው ትርፍ ያስገኝልኛል ብሎ ተስፋ አርጎ ነው የሚነግደው ገበሬው አይ በቃ ቤት ውስጥ ከማሳድረው ወስጄ ልድፋው ብሎ አይደለም ዘሩን ወስዶ የሚጥለው አንድ ቀን ወደ ጎተራ መሰበስብበት ቀን ይመጣል ብሎ ተስፋ አድርጎ ነው ምሁሩ ተስፋ አለው ተስፋ ያደርጋል ለምን እንደሚመራመር ለምን እንደሚጽፍ የታወቀ ነው ተስፋ እጮኛሞች ተስፋ ስላላቸው ነው የተጫጩት አንድ ቀን እንጋባለን ብለው እንጂ የሆነ መንገድ ላይ እንተዋለን ብሎ የተጫጨ የለም እና እንኳን የሰው ልጅ እስትንፋስ ያላቸው ሌሎች ፍጡራን በሙሉ ምግባቸውን ይሰጣቸው ዘንድ እግዚአብሔርን ተስፋ ያደርጋሉ መዝሙር 104 ቁጥር 27 ጀምሮ እስከ 29 እንደዛ ነው የሚለው እና ሕያዋን በሙሉ እስትንፋስ ያላቸው በሙሉ ምግባቸውን በየለቱ ተሰጣቸው ዘንድ አንተን ተስፋ ያደርጋሉ ይላል መጽሐፍ ቅዱስ ታዲያ የምእመናን የአማኞች የክርስቲያን ደቀ መዛሙርት የሕይወት ጉዞ በዚህ ምድር ላይ በተስፋ የተሞላ መሆኑን ይናገራል ተስፋ የነፍስ መልህቅ ነውና ክርስቲያኖች ተስፋ ያደርጋሉ ለምን አለበለዚያ በዚህ ዓለም ተናውጠን እንወላልቃለን ተስፋ አለን ተስፋ እናደርጋለን እንኳን እኔና እናንተ ይቅርና ቅድም እንዳልኩት ፍጥረት ራሱ ተስፋ አለው የእግዚአብሔር ልጆችን በክብር መገለጥ ፍጻሜ በመጠባበቅ በተስፋ ተሞልቶ ያሁኑን ዘመን በመጥ በጣዕር ግሮውን ያረገ የቃተተ እንደሚኖር መጽሐፍ ቅዱስ ይመሰክራል በሮሜ 8 ላይ የእግዚአብሔር ቃል እንደዚህ ይላል የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ፍጥረት ለከንቱነት ተገዝቷልና ማለት አሁን የምናየው መላለም ስነ ፍጥረቱ የእግዚአብሔርን ልጆች መገለጥ እየተጠባበቀ ነው በተስፋ ይላል አሁን እንደምናየው ግን ፍጥረት ለከንቱነት ተገዝቷል እየተበላሸ ነው ዲኬ ያረገ ነው ይሄ ነገር ጠፋ ልስማው በተስፋ ግን ለምንድነው ለእንዲህ አይነት ሁኔታ ውስጥ ወዶ ነው አይደለም በፈቃዱ አይደለም ይላል ታዲያስ በተስፋ ስላስገዛው ነው ይላል ምንድነው ተስፋው የፍጥረት ተስፋ ያልን እንደሆነ ይቀጥላል ቅዱስ ጳውሎስ ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነቱ ነፃነቱ ወጥቶ የእግዚአብሔር ልጆች ወደ እግዚአብሔር ልጆች ወደሚሆን የክብር ነፃነት ለመድረስ ነው ይሄ በጣም አስገራሚ ነገር ነው በከንቱ በብዙ ምስቅልቅል ውስጥ ያለው ፍጥረት እየተበላሸ እየወደመ እየጠፋ ያለው መላው ፍጥረት ተስፋ ያደርጋል ምንድነው ተስፋው መላቀቅ ከባርነት ነፃ መውጣት ወደ እግዚአብሔር ልጆች የክብር ነፃነት መድረስ ነው ይላል ተስፋ ያደርጋል ዛሬ የምናገርበት ምንባብ እሱ አይደለም ግን ስለ ተስፋ ፍጥረት እንኳን ተስፋ ያደርጋል ለሚለው ነው የጠቀስኩት ይሄን ሁሉ ማለት ለምንድን ነው ያላችሁ እንደሆነ ዛሬ የምንካፈለው ሐሳብ ከዚሁ ጋር በጽኑ የተቆራኘ ስለሆነ ነው እኔና እናንተ የምንኖርበት ይሄ ዓለም ፈታኝ ዓለም ነው ውጣ ወረዱ ያታክታል ክርስቲያኖች በሚኖሩበት በዚህ ዓለም በእንግድነት ዘመናቸው ብዙ አይነት ሁኔታ ውስጥ ያልፋሉ መከራ አለ በአንድም ይሁን በሌላ መንገድ
በየለቱ በፈተናዎች ውስጥ ተጋፍጠው ያልፋሉ ያልተመለሱ ጥያቄዎች አላቸው እና ይሆናል ብለው ያልጠበቁት ይሆናል እንዴት ነው ታዲያ በዚህ እንግዲነት ዘመን አማኞች እየተጽናኑ ሊጓዙ የሚችሉት ምን የመጽናናት መሰረት አላቸው መጻተኞችና የድህነት በረከቶቻቸው የዚህ ጥያቄን ምላሽ ይሰጣል ይሄን ለማብራራት የተጻፈ አንድ ምንባብ አሳያችሁና በዚህ አስቸጋሪ ዓለም በመጻተኝነት በእንግድነት ስንኖር በተስፋ እየተጽናናን ልንኖር የምንችልበት ምን መሰረት እንዳለ ከዚህ ምንባብ አካፍላችኋለሁ ሁለት ነገሮች አሉ ምንባቡ የሚነግረን ምናተኩረው እሱ ላይ ይሆናል አስቀድመን ግን ምንባቡን መመልከት ይኖርብናል አብረን የእግዚአብሔር ቃል ለማንበብ ሁላችንም ቅዱሳት መጻሕፍትን ወደ አንደኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 1 እስከ 5 እንወስደዋለን ምናልባት ቃል እግዚአብሔር ሲነበብ ለመቆም አልቸገርም የሚል ሰው ካለ ቆሞ ከኔ ጋር ሊያነብ ይችላል የመጀመሪያዊቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 1 ጀምሮ እስከ 5 እንደዚህ ይላል የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያ በእስያ በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍም ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል አሜን እናመሰግንሃለን የዘላለም አምላክ ቅዱስ እግዚአብሔር ሆይ ስለ መሰባሰባችን ስለዚህ ቅድስት ማህበር በሕይወት ስለኖርን በምርጫህና በጸጋ ስጦታህ የማትጸጸት አምላክ ወደ ፍቅር ልጅ መንግስት ከጨለማው ግዛት ነጥቀ ስላፈለስከን እናመሰግንሃለን ሕዝብህ አንተን ያመሰግናል የተመረጠ ትውልድ ነውና ለርስትህ የተለየ ወገን ነውና የካህናት መንግስት ነውና ከጥፋት ነፃ አውጥተዋልና ሕዝብህ ያመሰግናል ልናመሰግንህ የተገባህነ በሰማይና በምድር ከምድር በታች ያሉ ሁሉ በሚሰግዱለት በልጅ በኢየሱስ ክርስቶስ ስም በኩል ክብር ከዘላለም እስከ ዘላለም ለአንተ ይሁን እግዚአብሔር አብ አባት ሆይ እነሆ ሕዝብህ በተሰበሰበበት በዚህ ምሽት በመካከላችን ከሚመላለሰው ከቅዱሱ መንፈስህ የተነሳ የቃልህን ደጆች ለስምህ ክብር ክፈትልን ደሞም እንዲሁ ቃልህ እንደሚመሰክር የሰው ልብ የምትከፍት አንተ ነህ ልባችንን ለቅዱስ ቃልህ ክፈትልን ብርሃንህ በእኛ ላይ ይብራ አንተ የሁሉ ከፍታ ገናናው ንጉሥ ሆይ እናመሰግንሃለን እናከብረህማለን የጨለማ ስልጣን ሁሉ በክርስቶስ ኢየሱስ አሸናፊነት ስለተሻረ በሰጠህን ስልጣን ክፉዎችን አስረናል በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ ምንድነው ያነሳነው ጥያቄ በአስቸጋሪ ሁኔታ ውስጥ በዚህ ዓለም ስናልፍ እንደ እንግዶች ስንኖር እንደ መጻተኞች ስንኖር እየተጽናናን ልንሄድ የሚችልበት የተስፋ መሰረታችን ምንድነው ምን አስተማማኝ ዋስትና አለ ይሄ ምንባብ ሁለት ነገሮች ይነግረናል አስቀድሜ ግን ስለ መልእክቱ ትንሽ ብናገር ለመልእክታችንን ለመረዳት ፍንጭ ይሰጠናል ይሄንን ደብዳቤ የጻፈው ቅዱስ ጴጥሮስ ነው ሁለት ደብዳቤዎች ከአዲስ ኪዳን መልእክታት መካከል በቅዱስ ጴጥሮስ የተጻፉ ናቸው ከ12ቱ የጌታችን ሐዋርያት መካከል አንዱ የነበረው ነው ቅዱስ ጴጥሮስ በቃ በቂ ነው ይሄን ካልኩ ዝርዝር ስለ ቅዱስ ጴጥሮስ ብዙ ስለምናቅ ለማን ነው የላከላቸው ይሄ መልእክት ተቀባዮቹ
በመከራ ውስጥ ያለፉ የነበሩ በአምስት የተለያየ አካባቢዎች ላይ የሚኖሩ አብያተ ክርስቲያናት ናቸው ስማቸው ተጠቅሷል ቦታው ማለት ነው በጳንጦስ ይላል አንድ አካባቢ ነው በገላትያ ይላል በቀበዶቅያ በእስያ እና በቢታንያ ይላል አንዳንዶቹ ሰፊ ግዛት ናቸው እስያ ማለት አውራጃ ነው በጣም ሰፊ አውራጃ ነው የጥንቱ ታናሹ ኤዥያ ማለት ነው ገላትያም እንዲሁ ትልቅ አውራጃ ነው ብዙ ከተሞች በውስጡ ያሉ ብዙ አካባቢዎች ብዙ መንደሮች የያዘ ሰፊ ግዛት ነው በጥንታዊው የሮም ገናና ቄሳራዊ መንግስት ውስጥ ከነበሩ ግዛቶች መካከል ባሉ በእነዚህ አምስት ቦታዎች ውስጥ ተበታትነው የሚኖሩ ክርስቲያን ማህበረሰብ የዚህ መልእክት ተቀባይ እንዲሆን እግዚአብሔር ቅዱስ ጴጥሮስን ላከው ምንድነው የነበሩበት ሁኔታ ከስደት የተነሳ የተበታተኑ መሆናቸው ነው የተበተኑ ናቸው በመከራ ውስጥ ያለፉ ያሉ ናቸው ከዚህ የተነሳ በመጽሐፍ ውስጥ ደግሞ ደጋግሞ ስለ መከራ ያነሳል ቅዱስ ጴጥሮስ ደግሞ በእግዚአብሔር ፈቃድ በሚሆን መከራ ውስጥ ስለ መካፈል ያስተምራል እና ተፈትነዋል እንደ እሳት በሆነ ፈተና ያለፉ ነው እምነታቸው እየተፈተነ ነው በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ጌታችን ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላቸዋል እሱ ራሱ ምንም ችግር የለም አይልም አዝናችኋል በልዩ ልዩ አይነት ፈተና ቢያስፈልግ እግዚአብሔር ያስፈልጋል ሲል if necessary ካስፈለገ ታልፋላችሁ ምዕራፍ 1 ቁጥር 5 6 7 ስታዩ ይሄን ታገኛላችሁ እምነታችሁ እየተፈተነ ነው ይላል እና በመከራ ውስጥ ያለፉ ያሉ ወገኖች ናቸው የተሰደዱ ወገኖች ናቸው የማንንም በረት ሰብረው አልገቡም የተገዳደሩት ሰው የለም ከሌሎች ጋር ያጣላቸው ምድራዊ አምባጓሮ አልነበረም የተሰደዱት በእምነታቸው ምክንያት ነው ስለ መንግስቱ ህይወት በጽድቅ የኮነኑት ዓለም ጠላቸው ስለ ጠላቸው አሳደዳቸው አንዳንዶቹን ገደለ የተወሰኑት ታሰሩ ሀብት ንብረታቸው ተዘረፈ ሌሎቹ ከምድሪቱ ተነቅለው ተባረሩ ከነበሩበት እየለቀቁ በእነዚህ በተጠቀሱ አካባቢዎች ተዘሩ እና እጅግ ከባድ የሚባለው ስደት ወቅት የተጻፈ መጽሐፍ ነው አንዳንድ የመጽሐፍ ቅዱስ አጥኚዎች ምናልባት በኔሮ ዘመን የነበረው ስደት ጊዜ ነው ይላሉ ሌሎች በዶሚሽን ጊዜ የነበረ ነው ይላሉ ዲዮክሊሺያን ጊዜ የነበረ ነው የሚሉ አሉ እነዚህ በጣም ከፍተኛ ስደት የተነሳባቸው ግዚያት ናቸው በጥንቱ ዓለም እንደዛ ከነበረ በጣም ይገርመኛል ለምሳሌ በኔሮ ጊዜ ከነበረ በጣም ጨካኝ መሪ ነበር ክርስቲያኖችን ለማሳደድ ለማንገላታት ያላረገው ነገር የለም እንደ አንዳንድ ጊዜ በሚዝናናበት የአትክልት ስፍራ ምሽት ላይ አካባቢውን እንዲያደምቁ ክርስቲያኖችን እንደ ጧፍ ይለኩሳቸው ነበር ነው ለማሳየት ያህል እና እንዲህ አይነት መከራ ውስጥ እንዴት በሚያልፉበት ሁኔታ ምንድነው ለምሳሌ ፈለጉን እንድትከተሉ ነው ይላል የተጠራችሁለት ለዚህ ነውና 2:1 ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተቶላችሁ ስለናንተ መከራን ተቀብሏልና ይላል ኃጢያት አድርጎ አይደለም አላደረገም ተንኮል ባፉ አልተገኘለበትም ሲሰድቡት አልዛተም ታዲያስ ምን አደረገ መልሶ መከራ ሲቀበል ሳይዝ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ እየሰጠ በሄደው በዚህ በሱ ፍለጋ እንድትሄዱ የተጠራችሁት ለዚህ ነው ሁሉ ይላል እና እንደ እግዚአብሔር ፈቃድ መከራ የሚቀበሉ መሆናቸው ይናገራል 3:17 ላይ ልውሰዳችሁ እንደዚህ ይላል እዚሁ መጽሐፍ ውስጥ የእግዚአብሔር ፈቃድ እንዲህ ቢሆን እንዴት ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራ ብትቀበሉ ይሻላችኋልና ይላል በጎ ያረጋችሁ ክፉ ሳታረጉ መከራ ብትቀበሉ ይሻላችኋል የእግዚአብሔር ፈቃድ እንደዚህ ከሆነ ይላል እግዚአብሔር ሊፈቅድ ይችላል 4:19 ተመልከቱ
መከራው እስከሞል ሊያደርስ ይችላል ያንን እግዚአብሔር ሊፈቅድ እንደሚችል እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን ያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል እነዚህ ወገኖች በመከራ ውስጥ ያለፉ ያሉ ክርስቲያኖች ናቸው ተሰደዱ ተንገላቱ ተበተኑ በዚህ ጊዜ ታዲያ ጌታ በጴጥሮስ በኩል ምን አደረገ የእግዚአብሔር መንፈስ ጴጥሮስን በመንዳት በማነሳሳት እነዚህ ሰዎችን ለማበረታታት ይሄ መልእክት ተጻፈላቸው ዓላማው እነዚህ ቅዱሳን በገጠማቸው መከራና ፈተና እንዲሁም እንግልት ውስጥ የእግዚአብሔርን ፈቃድ እንዲገነዘቡ ነው በጸናው የእምነት እውነት እየተጽናኑ እንዲያልፉ እና በስደትና መከራ ውስጥ የሚያልፉ ክርስቲያኖች ምእመናን ሊገነዘቡ የሚገባቸው የመጽናናታቸው መሰረት ታዲያ ምንድነው ሁለት ነገሮች ይሄ ምንባብ ይነግረናል አንደኛ አማኞች የተዋጁ መጻተኞች መሆናቸውን አይዘንጉ ክርስቲያኖች የተዋጁ መጻተኞች ናቸው ተዋጅተዋል የተመረጡ ናቸው ግን ደግሞ መጻተኞች ናቸው እንግዶች ናቸው በዚህ አሁን ባለው ዲስፔንሴሽን እነሱ እንግዶች ናቸው ቁጥር 1 እና 2 እንደዚህ ይላል የኢየሱስ ክርስቶስ ሐዋርያ ጴጥሮስ አሁን ስሙ የሚለው እግዚአብሔር አብ አስቀድሞ እንዳወቃቸው ዲስክሪፕሽኑን ትንት የሚገልጻቸው እንዴት ነው አማኞቹን እነዚህ መከራ እየተቀበሉ ያሉ አማኞችን እግዚአብሔር አብ አስቀድሞ ያወቃቸው ከዛስ በመንፈስ እንደሚቀደሱ ከዛስ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል ለነማ በጳንጦስ በገላትያ በቀጰዶቅያ በእስያ በቢታንያ ለተበተኑ መጻተኞች ኦግዚሞሮን ይመስላል በአንድ ፊት ምንድናቸው እግዚአብሔር አብ የሚያውቃቸው በጌታችን በኢየሱስ ክርስቶስ ክቡር ደም በቤዞት ደም የተረጩ መንፈስ ቅዱስ ደግሞ ባለማቋረጥ አሁን እየቀደሳቸው ያለ በማያቋርጥ የመንፈስ ቅዱስ የመቀደስ ሥራ ውስጥ እየተሳየ ያለፉ ያሉ ከዘላለም እግዚአብሔር ያውቃቸዋል በኢየሱስ ክርስቶስ ደም ተረጭተዋል መንፈስ ቅዱስ አሁን እየቀደሳቸው ነው እና ምርጦች ይላቸዋል ለተመረጡት ምርጦች አብ የሚያውቃቸው ምርጦች ክቡር ደሙ የተረጨባቸው ምርጦች መንፈስ ቅዱስ እየቀደሳቸው ያለ ምርጦች እንዴት የተበተኑ መጻተኞች በጣም ይሄ ሁለቱ ነገር እኮ በቃ ይሄ የማይታረቅ የሚመስል ነገር አላለ ፓራዶክስ ይመስላል ክቡራና ምርጦች ናቸው ለያውም እግዚአብሔር አብ የሚያውቃቸው ያውም በጌታ በኢየሱስ ክርስቶስ ክቡር ደም የተረጩ ያውም የእግዚአብሔር መንፈስ በእነሱ አድሮ እየቀደሳቸው ያለ ምርጦች በዚህ ደግሞ መጻተኞች እና የተበተኑ የሚለው ዳያስፖራ ነው የሚለው የጽርው ቃል በዚህ ዘመን እኛ በለመድነው ዳያስፖራ ሲባል ከሀገር ውጪ የኖረ ያለ ማለት ነው ዳያስፖራ ሲባል ከሀገሩ ከወገኑ ከነበረበት ቦታ ወጥቶ በሌላ በባዕድ ምድር የሚኖር ለማለት ነው ቃሉ ልክ ስተት የለውም ግን አሁን ዳያስፖራ ሲባል በሰው አእምሮ የሚመጣው ምን ማለት ነው የሞላው የተረፈው የናጠጠ ሀብታም ይበትንበት ያጣ ራሱ የተበተነ ሳይሆን ምን የት ለበትነው ብሎ የሞላው ይመስላል የዚህ ቃል ቀዳሚ ዳራ የአይሁድ ሕዝብ ነው በተለያየ ጊዜ በተለያየ ዘመን ሕዝበ እስራኤል ከደረሰበት ጥቃት የተነሳ በብሉይ ኪዳን ቃል ኪዳኑን ባለመታዘዛቸው እግዚአብሔር አሳልፎ ስለሰጣቸው የቃል ኪዳኑ ርግማን ሲመጣ ከምድራቸው ተነቀሉ ምድሪቱ ጠፋቻቸው እና እነዛ የተበተኑ ዝርወተ አይሁድ ማለት ነው ዳያስፖራ
የተዘሩ የተበተኑ ከምድራቸው የተነቀሉ እነሱን የሚያሳይ ቃል ነበር አሁን ለክርስቲያኖች ይላቸዋል እናንተ ዳያስፖራ የተበተኑ የተዘሩ ከምድራቸው ከቀያቸው የሄዱ እነዛ መጻተኞች አጁ ደብዳቤው ገና ሲጀምር የምንካፈለውን ድህነት መዳን አስደናቂ ክብሮች በፊታችን ያቀርባል አሁን እየነገራችሁ ያለው በመከራ ውስጥ ነው የምታልፉት አሁን ጭጭ ይላል መከራው መከራ የሚያሳዩአችሁ ላይ መብረቅ ይወርዳል በቅርቡ ወደ እንትን ተመለሳለህ የኔ ነው በሉ ምናምን አይደለም ይያላችሁ ያለው እንዲጽናኑ የሚነግራቸው ማን መሆናችሁን ወቁ ነው የሚለው የተመረጣችሁ ናችሁ እግዚአብሔር አብ አስቀድሞ የሚያውቃችሁ ናችሁ የኢየሱስ ክርስቶስ ክቡር ደም በእናንተ ላይ ተረጭቷል ተዋጅታችኋል ለኃጢአት ስርየት የፈሰሰው የሱ ደም የዋጃችሁ የቀደሳችሁ ናችሁ ደግሞ አሁን ለሱ ሙሉ ሆናችሁ እንድትበቁ በቀጣይነት ያለ ማቋረጥ መንፈስ ቅዱስ እየቀደሳችሁ ነው ሳንክቲፊኬሽን ፕሮሰስ ውስጥ ነው ያለ እየተቀደሳችሁ ናችሁ ምንም እንኳን ብትሆኑ መጻተኞች የተበተናችሁ እኔና እናንተ የዳን ነው በእግዚአብሔር አብ የዘላለም ዕውቀት የሚያቀን በመንፈስ ቅዱስ የመቀደስ ሥራ የሥላሴን ተግባር ነው የሚነግር በኢየሱስ ክርስቶስ ክቡር ደም የመንጻት ኃይል እንደሱ ነው የዳን ነው እንግዲህ ቅዱስ ጴጥሮስ የሚያረጋግጠው የመጀመሪያው ነገር ለነዚህ ሰዎች ምንድነው ያልን እንደሆነ ማንነታቸውን ነው ማን መሆናችሁን አትርሱ የአማኞች ማንነት ስንል ምን ማለታችን ነው አማኞች የተዋጁ የእግዚአብሔር ልጆች ናቸው ተዋጅተዋል redeemed ናቸው ማለት ነው በኃጢአት ባርነት ከተቆለፉበት ተዋጅተዋል ከየትኛውም ቀዳሚ ባርነት ነፃ ወጥተዋል ከሰይጣን ከስጋ ከዓለም አደራረግ ነፃ ወጥተዋል ተዋጅተዋል እግዚአብሔር ዋጃቸው የእግዚአብሔር ልጆች ሆኑ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ ተዋጁ ዳግም ልደት አገኙ በኋላም ያነሳዋል ሁለተኛ የወለደን ይላል ዝቅ ብሎ ቁጥር 4 ላይ ሁለተኛ ተወለዱ እና ይሄንን ባለ ሶስትዮሽ ጥፍ ድርብ የመዳን እውነታ በኋላም ያሰፋዋል ዳግም ልደትን መቀደስን እና ቤዞትን እንግዲህ ጴጥሮስ የሚያረጋግጠው የመጀመሪያው ነገር ይሄ ነው ልጆች ናችሁ የተዋጃችሁ ናችሁ ነገር ግን ለዚህ ዓለም መጻተኞች ናችሁ እንግዶች ሶጆርን የእምነት መናኝ በመንገድ ላይ ያለ ለዚህ ዓለም ሥርዓትና አደራረግ አለይን የሆነ ቤቱ ሰማይ የሆነ ግን በእንግድነት አሁን እዚህ የሚያልፍ ጊዜያዊ መኖሪያ ያለው ዛሬ ጠዋት አንድ ዜና ሰማለሁ ብዙ ዩክሬናውያን በነበረው ጦርነት በአሜሪካ ጊዜያዊ የመኖሪያ ፈቃድ ተቀብለው ነበር እነሱ እየመለሱ ወደ አገራቸው በግዳጅ እንዲሉ ትራምፕ አዘዙ ይላል ቴምፖራሪ ሬዚደንስ ነበራቸው ጊዜያዊ የመኖሪያ ፈቃድ ነበራቸው አይዚ ደስ ይለናል ምናምን ሊሉ አይችሉ ምክንያቱም የሰጠን ድሮንም ጊዜያዊ ነው ብለው እያፈሱ እያሳፈሩ በግድ ይልኩታል ለዛ ምድር ምን ስለሆነ እንግዳ ስለሆነ ስለዚህ ሪዛይድ የሚያደርገው የሚኖረው ለጊዜው የሆነ ሰው መጻተኛ ክርስቲያኖች አሁን ባለው በዚህ ህይወት መጻተኞች ናቸው እንግዶችና መጻተኞች ናቸው በነገራችን ላይ ይሄን ቃል ወደ 3 ጊዜ ያህል ነው በዚህ መጽሐፍ ውስጥ ጴጥሮስ የሚያነሳው እንግዶችና መጻተኞች እንደመሆናችሁ እመክራችኋለሁ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ ተሸሹ ዘንድ ይላል በኋላ መጻተኞች ግን እግዚአብሔር አብ የሚያውቃቸው በመንፈስ የሚቀደሱ
ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ የተመረጡት አያችሁ ለምንድን ነው የተመረጡት እግዚአብሔር አብ አስቀድሞ የሚያውቃቸው ናቸው እነዚህ ተራ ሰዎች አይደሉም አለሰው ናቸው ምንም ክርክር የለውም ግን ዝም ብሎ የተጣሉ አይደሉም ሲሰደዱ ሲንገላቱ እንደምናምንቴ ሲቆጠሩ አይደሉም ምርጥ ናቸው በደሙ ተረጭተው በመንፈስ እየተቀደሱ ያሉ እንደዚህ ምርጦች ናቸው ግን አሁን ሲታይ የተበተኑ መጻተኞች ናቸው መጻተኛ ፓራፒዲሞስ የሚል ቃል ነው መጻተኛ ወይም መጻተኛና አንሸራተን ያመጣነውኛ ከግዕዙ ነው የሚተካው ፓራፒዲሞስ እንዲተካ ግሱ መጽአ ነው በግዕዝ መጽአ ስለዚህ መጽ እንላለን መጻእት መጪ የመጣ የሚመጣ መጤ ማለት ነው ባዕድ በተለያየ ምክንያት ከአገሩ ለቆ ተሰዶ ወደ ባዕድ አገር የመጣ ስደተኛ ባይተዋር ሰው ለአገሩ እንግዳ ለሰው ባዳ የሆነ ሰው ማለት ነው መጻተኛ ማለት ይሄ ነው ክርስቲያኖች በመሰረታዊነት አገራቸው በሰማይ ነው ፊልጵስዩስ 3:1 ይላል እኛ አገራችን በሰማይ ነውና ከዚያም የሚመጣ መድኃኒት እሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን ይላል የአማኞች አገር በሰማይ ነው አንዳንድ ሰዎች ያስተዋሉ እየመሰላቸው በማይሆን መንገድ ሲያላግጡ ሰምቻቸው አውቃለሁ አንዳንድ ክርስቲያኖች አሉ ሀገራችን በሰማይ ነው ይያሉ ብራም ይላል እንዴ ያለውን ነው እኮ ያሉት ታዲያ ነው ሀገራችን በሰማይ ነው ሀገር በሰማይ አለን ሀገር አለን የሰማይ ሀገር ዜጎች ነን መንግስት አለ አንድ መንግስት ሁሉን የምትገዛ የዘላለም መንግስት አለች የእግዚአብሔር መንግስት ናት የእግዚአብሔር መንግስት ዜጎች ነን የዛ መንግስት ባላደራዎች ነን የዛ መንግስት መልእክተኞች ነን የዛ መንግስት አምባሳደሮች ነን ያ መንግስት ልኮናል ያ መንግስት ወክሎናል ሰማያዊ ነው ያ መንግስት የእግዚአብሔር መንግስት ነው መንግስቱ የዘላለም ናት ግዛቱ የልጅ ነው ለመንግስቱ ዳርቻ ለዘመኑ ቁጥር የሌለው እግዚአብሔር የነገስታት ንጉስ የጌቶች ጌታ ነው እሱ አገራችሁ በሰማይ ነው አለ ሰማያዊ ሪልም ኡነታ ግዛት አደራረግ አሰራር የኑሮ ጠባይ ያለው አገራችን በሰማይ ነው አሁን ባለው በዚህ ስርዓት ያንን ሰማይን እናስተዋውቃለን እንኖራለን ከሰማይ የመጣው ወደ ሰማይ የወጣው ከሰማይ ተመልሶ በክብር የሚመጣው እስኪ ሰበስበን በዚህ ያለን እንጂ አገራችን በሰማይ ነው ና ክርስቲያኖች አገራቸው በሰማይ ነው በጌታ ተዋጅተው በዚህ ዓለም ይኖራሉ በዚህ ሲኖሩ እነዚህ የተዋጁ አማኞች እንደ መጻተኛ ይመላለሳሉ የመጀመሪያውና ቀዳሚው ዜግነታችን ሰማያዊ ነው እንጂ የተሸከምነው የያገሮቻችን የይለፍ ወረቀት አይደለም ማለት ያው ፓስፖርቶቻችን የሚነግሩናል አይደለም እኔ ኢትዮጵያዊ መሆኑን ይናገራል ፓስፖርቴ በሱ መንገድ ያሰልፉኛል የሚያሰልፉ ቦታ ላይ ስደርስ በመኖርበት ጊዜያዊ ምድራዊ ድንኳን ኢትዮጵያዊ በሚያሰኙትን ጥቅሞች መብቶች ያገኛ ይሆናል ልክ ነው ግን ዋነኛው ዜግነቴ ግን ሰማያዊ ነው ፊተኛውና ቀዳሚው መተዳደሪያዬ መጽሐፍ ቅዱስ ነው ከዚህ የሚበልጥ የለም የቱንም መመዝነው የማየው በዚህ ብርሃን ነው ከዚህ ጋር እስከሄደ ድረስ ነው ሰማያዊ ነን ደግሞም ንጉሳችን ጌታችን ኢየሱስ ክርስቶስ ነው የልባችን ናፍቆት በምድራዊ መዝገቦች ላይ በምድራዊ ሀብት ላይ በምድራዊ በዚህ ዓለም ነገሮች ላይ ተሸንፈው የተንበረከኩ አይደሉ እዚህ ምድር እነዚህን ሁሉ ነገሮች ለእግዚአብሔር መንግስት አገልግሎት ለስሙ ክብር እንጠቀምባቸዋለን እንጂ ባሪያዎቻቸው አይደለንም የነገሮች አገር አለን የእግዚአብሔር መንግስት ናፍቆት ነው ታላቁ ናፍቆታችን አሁን ይሄን ስል
አይቶ አንዳንድ ነገር ሌላ ብዙ ነገር ከመስማታችን የተነሳ እንዲህ የሚላለ እንዲህ ሁሉ ወደ ማለት ደርሰናል ግን ያው ቅጩን ልንገራችሁ መጻተኞች ነን እንግዶች በተለያዩ ዘመናት የነበሩ የእግዚአብሔር ሰዎች አማኞች ይሄን ተገንዝበው ነው የኖሩት ትንሽ ምሳሌ ላሳያችሁ ይችላል ከአባቶች አለቆች የረሳናበው አብርሃም ይስሐቅ ያዕቆብ ይሄን ተረድተው እንደኖሩ መጽሐፍ ቅዱስ ይመሰክራል ለምሳሌ ዕብራውያን ጸሐፊ ምን ይላል በዕብራውያን 11 ላይ ቁጥር 9 ስለ አብርሃም ሲናገር እንደዚህ ይላል አብርሃም ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያኔ ተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ እንደምን ተቀመጠ እንደ መጻተኛ እንዴት ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ አገር አለው ያው ከነዓንን ማለት በተስፋ ቃል የተሰጠው አገር አለው ግን በዛ አገር የኖረው እንደ መጻተኛ ነው እንዴት ሆኖ ያንን የሚያሳይ መጻተኝነቱን በሚያሳይ ተእምርታዊ ማሳያ ሲምቦሊክ የሆነው ነገር ድንኳኑ ነው ቤቱ ራሱ ድንኳን ነበር መኖሪያው በድንኳን ኖሮ ጊዜያዊ መሆኑ እንዲታይ ያንን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እሱ ብቻ አይደለም እነሱም ጭምር እንደ መጻተኛ በእምነት ተቀመጠ ይሄ የሚገርም ነገር ነው ስለዚህ እመለስበታለሁ ዕብራውያንን አንድ ቀን እንዲሆነ አብርሃም ከኡር ከለዳውያን ከወጣ ከብዙ አመታት በኋላ ዘፍጥረት 23 ነው ይሄን ታሪክ የሚነግረን ከቁጥር 1 እስከ 4 ድረስ ጊዜ ሲኖራችሁ ታዩታላችሁ የእምነት አጋሩ ጓደኛው ሚስቱ ያለፉትን ብዙ ጣውረድ አብራው የኖረችው ሳራ 127 አመት ሆናት ከዛ በቂርያት አርባቅ ሞተች ይላል ቂርያት አርባቅ በኋላ ምድሩን እስራኤላውያን ከወረሱት በኋላ ከነዓን ላይ ሄብሮን ብለው ወይም ኬብሮን ብለው የሰየሟት ማለት ነው ከዛ አብርሃም ለሳራ ሊያለቅስላት ተነሳ ሊያዝንላት ተነሳ ከሬሳው አጠገብ ተነሳ ይላል አለቀሰና አልቅሶ አዝኖ ሞርን ካረገ በኋላ ዝም ብሎ ሬሳ ታቅፎ አይቀር ሬሳው ማረፍ አለበት ስለዚህ ከሬሳው አጠገብ ተነሳ ማለት ከራሱ ሬሳ ማለት ነው ሂዝ ከሬሳው አጠገብ ተነሳ በጊዜው አብርሃም የሚኖረው በኬጢ ልጆች መካከል ነበር ከዛ እነሱ ጋር መጣና ሽማግሌዎቻቸውን ሰብስቦ መሪዎቻቸው ፊት እንዲህ ሲል ተናገረ ይላል ቁጥር 4 እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ በእናንተ ዘንድ የመቃብር ርስት ስጡኝ ሬሳዬን ከፊቴ ልቅበር አለ ይላል እግዚአብሔር ለአብርሃም ከኡር ከለዳውያን ካወጣው በኋላ ምንድነው ያለው በተደጋጋሚ ተስፋ ሲሰጠው ይሄንን የምታየውን ምድር ሁሉ ከሁለቱ ወንዞች ከኤፍራጥስና ጤግሮስ አንስቶ እስከ አባይ የግብጽ ወንዝ ይላል እስከ ግብጽ ወንዝ ወይ እስከ አባይ ድረስ ያለውን ይሄን የምታየውን ምድር ላንተና ለዘር እሰጣለሁ ብሎታል ይሄ ማለት በጥንቱ ዓለም የሚታወቀው ጠቅላላ ቦታ ማለት ነው ይሄን ምድር ሁሉ ዘር ይወርሳል ላንተም እሰጣለሁ አለው ቅድም ዕብራውያን ላይ ሳነብላችሁ በተስፋ በተሰጠው አገር የሚለው ለዚህ ነው በተስፋ እሱ ነው ያገር አሁን አብርሃም ብድግ ብሎ ወደ እነዚህ ሰዎች ከመጣ በኋላ እንደምታውቁት ባታውቁትም ግድ የለው ምን ያሳውቃቸዋለሁ እኔ ወደዚህ ምድር ዝም ብዬ የመጣ ሰው አይደለሁም እግዚአብሔር ከኡር ከለዳውያን ውጣ ወደ ማሳይ ምድር ብሎ ይሄን ምድር ለኔ ሰጥቶኛል ደጋግሞ ማረጋግጦልኛል ይሄ ምድር የኔ ነው ይሄ ርስት የኔ ነው እናንተ የምትኖሩት ለጊዜያዊ ነው በጊዜ ነው የምትኖሩት አሁን ያው አንድ ቀን መልቀቃችሁ አይቀርምና አሁን የምፈልገው ቦታ አላለን ምንድነው የሚለው የመቃብር ቦታ ስጡኝ ሬሳዬን ልቅበር በተስፋ ቃል መላውን ያን ዓለም የሰጠው እግዚአብሔር ሰጥቶት እያለ አብርሃም 6 ክንድ መሬት ሳራን ለማሳረፍ
ለመነ እነሱ ደነገጡ ጌታ ሆይ አሉት ሰር ማለት ነው ጌታ ሆይ አንተ እኮ በእኛ መካከል ስትኖር ከእግዚአብሔር ዘንድ አለቃ ነህ እንዴት የመቃብር ቦታ ተጠይቀናለህ በመተፈልገው ቦታ ምድሪቱ በፊትህ ናት ውሰድና ሬሳህን ቅበር አሉት ይላል አብርሃምም ወድቆ በምድር ሰገደ ሲፈቅዱለት ከዛ እንግዲህ ያው ፈቃዳችሁ ከሆነ እኔ የፈለኳት ቦታ ይቺ የኤፍሮን ዋሻ ናት ለምን አትጠይቁልኝም ታዲያ እሱናሉ ተያይዘው መጣው ተጠየቀ ሰውየው ተመሳሳይ ጥያቄ ሲያቀርብ ተመሳሳይ መልስ ተናገረሱ ውሰዳት አለው አንተ ጠይቀህ ነው ጌታው ውሰድ ሰር ውሰደው አለው አብርሃም የብር ከረጢቱን አንስቶ መቁጠር ጀመረ አይገባም ማለት ሰውየው በፍጹም ሳራን ያሳረፈባትን ባለ 3 ደርብ ዋሻ አብርሃም በገንዘቡ ገዛ በተስፋ ቃል ግን እሱ ነው ያመድር እግዚአብሔር ተናግሮታል ከፈለ ሳራን በዛ ኖራት በኋላ ይስሐቅ ርብቃን ያዕቆብም ሊያን በግብጽ ባርነት ተይዘው ዮሴፍ በነበረበት ጊዜ በኋላ ላይ በግብጽ ባርነት ከመያዛቸው አስቀድሞ በዮሴፍ ጊዜ ወረዱ ያዕቆብ እዛ ነበረ የሚሞትበት ጊዜ ደረሰ ሸመገለ ለዮሴፍና ለልጆቹ እንዲህ ብሎ ተናገረ ስሞት እዚህ እንዳትቀብሩ ይመልሱኝ አባቶቼና አብርሃም ባረፉበት ወደዛ መልሱኝ ሳራና አብርሃም ባኖረበት የኤፍሮን ዋሻ አለችን እኔ ሊያን እዛ ነው የቀበርኳት ወስዳችሁ እዛ ኑሩኝ አብርሃም የነበረችው ብቸኛ ርስቱ እሷ ነበረች ይስሐቅ እቹ ነበረች ያዕቆብ ይሄው በድንኳን ኖረው በተስፋ ቃል ለነሱ የተነገረ ቢሆንም ተተው እንደ መጻተኛ ኖሩ እና ለመጻተኝነት ታመኑ ይላል የዕብራውያን ጻፊ ዝቅ ስትሉ መጻተኛ ለመሆን ለእንግድነት ታመነ ይስሐቅ ያዕቆብ አብርሃም እነዚህ ሁሉ ምንም እንኳን የተስፋ ቃል ቢሰጣቸው የተስፋውን ቃል አላገኙም አምነው ሞቱ ሳይቀበሉ ኦኬ መጻተኝነት የሚያውቁት አኗኗር ነበር ይሄ ምነግራችሁ እንግዲህ በፊተኛው ዘመን ከአዲስ ኪዳን ዘመን በፊት የነበረ ሰዎች ነው ያመጡ ያሉት ዳዊት እንዲህ ብሎ ጸለየ አቤቱ ጸሎቴን ስማ ጩኸቴን አድምጥ ዳዊት ይሄን የሚጸልየው በመድረ በዳ በእነሱ አይነት ዘመን ሆኖ አይደለም ምድሪቱን እስራኤላውያን ከወረሱ በኋላ ከብዙ መቶ ዓመታት በኋላ መንግስት ተመስርቶ የእስራኤል መንግስት ዳዊት ንጉስ ሆኖ ርስት አግኝተው ከነዓን ተፈጽሞ ከነዓናውያን ለቀው አሞራውያን ፌርዛውያን ገርጌሳውያን ለቀው ምድሪቱ ተሰጥቷቸው እንደ ህዝብ እንደ መንግስት ጸንተው እየኖሩ ምን አሉ ሲጸልይ ስሙት አቤቱ ጸሎቴን ስማ መዝሙር 39 ነው ማነበው ቁጥር 12 ጩኸቴንም አድምጥ ለምን ሚለውን ሲዩ ልቅሶዬን ቸል አትበለኝ እኔ በምድር ላይ መጻተኛ ነኝና እንደ አባቶችም እንግዳ ነኝ ይላል እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እንደነሱ እንደ አባቶች እንደ ፓትሪያርክስ እንግዳ ነኝ እኔ እንግዶች ነን መጻተኞች ነን በአንደኛ ዜና መጽሐፍ ምዕራፍ 29 ላይ አንድ ታሪክ አለ ንጉስ ዳዊት የእግዚአብሔርን ቤተ መቅደስ ለመስራት አሰበ እግዚአብሔር ከለከለው በነብዩ በኩል አንተ አትገነባም ቤተ መቅደሱ መኖሪያ ማደሪያን አንተ አሰራም አለው ልጅ ሶሎሞን ነው የሚሰራው ስላለው እንግዲህ ያው ለሶሎሞን የግንባታ ዕቃዎቹን አከማችቶለት ለመሄድ ህዝቡ ስጦታ እንዲያመጣ ጥሪ ያረገ ህዝቡ ምላሽ ሰጠ አምጥቶ ከመረው ስጦታው እና በቃ ተብሎ ነው ስጦታ ያለው አንዳንድ ጊዜ የሚገርም ነገር አለ አልሞላልንም መረበርቱ ምናምን ተብለው ሳይሆን በቃ ተብሎ ስጦታ ነው የተቋረጠው ከዛ ማመስገን ጀመረ
ተነስቶ በመካከላቸው ዳዊት ህዝቡ ያን ሁሉ ሲሰጥ ባየ ጊዜ ከመደነቁ የተነሳ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው የተባለውን ጥሪ ህዝቡ አክብሮ ሲሰጥ የአባቶች ቤት አለቆች የእስራኤል ነገዶች አለቆች ሻለቆች የመቶ አለቆች በንጉሱ ሥራ ላይ የተሾሙ በፈቃዳቸው አቀረቡ ሁሉ ትልቅ ትንሽ ሳይል ሰጠ ለእግዚአብሔር ቤት አገልግሎት 5000 መክሊት ወርቅና 10000 ዳሪክ 10000 መክሊት ብርና 18000 መክሊት ናስ 100000 መክሊት ብር ሰጡ እንቁ ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በጌድሶናዊው በይህኤል እጅ ሰጠ ህዝቡ ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቀርበዋልና ደስ አላቸው ንጉሱ ዳዊት ደግሞ ታላቅ ደስታ ደስ አለው ከዛ ብድግ አለ ዳዊት በጉባኤው ሁሉ ፊት እግዚአብሔርን እንዲህ ሲል ባረከ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ በሰማይም በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ግርማ ያንተ ነው አቤቱ መንግስት ያንተ ነው አንተም በሁሉ ላይ ከፍ ከፍ ያለህ ራስ ነህ ባለጠግነትና ክብር ካንተ ዘንድ ነው አንተም ሁሉን ትገዛለህ ኃይልና ብርታት በእጅህ ነው ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው አሁንም እንግዲህ አምላካችን ሆይ እንገዛልሃለን ለክቡር ስምህ ምስጋና እናቀርባለን ሁሉ ካንተ ዘንድ ነውና ከእጅህ የተቀበልነውን ሰጥተናልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ ህዝቤስ ማን ነው አሁን ስሙኝ ቁጥር 15 አባቶቻችን ሁሉ እንደነበሩ ቀዳሚዎቹ ልክ እንደነሱ እኛ በፊትህ ስደተኞችና መጻተኞች ነን አገር እኮ አላቸው ወርሰዋል እኮ እንዲያውም ይኸው ለእግዚአብሔር ቤት ሊገነቡ ነው እኮ ግን አትርሱ ነው የሚላቸው እኛ ስደተኞችና መጻተኞች ነን ይልና ዘመናችን በመድር ላይ እንደ ጥላናት አትጸናም እቱ መጻተኛ ነን አይረሳም አይኔ በዙፋን ላይ ነው ያለው ብሎ ንጉሱ ዳዊት ብሎ መጻተኛ ነን እንግዳ ነን መጻተኞች ነን እኛማ ይልቁኑ መጻተኞች ነን እኛ ማኞች የዚህ ዓለም ስርዓት ልማድ ፍላጎት እንግዳ ናቸው ለኛ አንድ ስር ነቀል የሆነ ነገር በህይወታችን ተከናውኗል ምንድነው ያ የሆነው ነገር እግዚአብሔር ለህያው ተስፋ ለሌላ ዓለም ለተለየ አንድ ሌላ ታላቅ ኑባሬ ዳግም ወለደን ይሄንን አነጋገር ጳውሎስ በዚህ መልኩ ያቀርበዋል ለዚህኛው ተገድላችኋል ይላል ሞታችኋልና የቆላስይስ መልእክት ምዕራፍ 3 ቁጥር 3 እና 4 እንደዚህ ነው የሚለው ሞታችኋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ኦሬዲ እኮ ሞታችኋል ለሞታችሁለት ነገር አትኑሩ ሞታችኋል ተገድላችኋል ለዓለሙ ለፍላጎቱ ለምኞቱ ተገድላችኋል ሞታችኋል ታዲያ ህይወታችን እስከ ሞት ሲል ተሰውሯል ከማጋ ከክርስቶስ ጋር የት በእግዚአብሔር ዘንድ አስተማማኝ በሆነው ቦታ ተሰውራችኋል ታዲያ ህይወታችን መቼ ነው የሚመጣው ይገለጣል መቼ ክርስቶስ በሚገለጥበት ጊዜ በዚያ ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል አሁንስ ሞታችኋል ለሞታችሁለት ነገር አትኑሩ ሞታችኋል እንግዶች ናችሁ ኢየሱስ እንደ እንግዶች እንድንኖር ልባችንን ከማያምኑት በተለየ ሁኔታ በልዩ ሰማያዊ ምርጫዎች ላይ አጽንተን እንድንመላለስ ገዛን ለዚህ ነው ቅድም ያልኳችሁ የዕብራውያን ጻፊ እዛው 11 ላይ ቁጥር 13 ለድገመውና እነዚህ ሁሉ አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት በመድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይላል እንደ መጻተኛ እንድንኖር ፈቃዳችን ቀዳሚ ምርጫዎቻችን በመሰረታዊነት የተለዩ ሆነዋል ወደ እግዚአብሔር መንግስት የሚያደርሰው ብቸኛው መንገድ
በዓለማዊ አኗኗር ውስጥ እንደ መጻተኛ መኖር ነው በዓለም ውስጥ እንደ መጻተኛ መኖር እኛ በዓለም አለን እንጂ የዓለም አይደለንም we are in the world but not of the world አማኞች በዓለም ቢኖሩም ከዓለም አይደሉም የዓለምም አይደሉም ዓለምንና የዓለምን ነገሮች የሚወዱ ከሆኑ ከዓለም ጋር ይኮነናሉ ቅዱስ ዮሐንስ በመልእክቱ እንዲህ አለ የዮሐንስ መልእክት የመጀመሪያይቱ ምዕራፍ 2 ቁጥር 15 እስከ 17 ድረስ እንደዚህ ይላል ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ምንድነው ያብራራል በሶስት ነገር አቅፉ የሥጋ ምኞት የዓይን አምሮት ስለ ገንዘብ መመካት the pride of life ይሄ ከዓለም ስለሆነ እንጂ ከአባት ስላይደለ ማንንም ዓለምን ቢወድ የአባት ፍቅር የአብ ፍቅር የእግዚአብሔር ፍቅር በእርሱ ውስጥ የለም ዓለምም ምኞትም ያልፋሉ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል ወደ እግዚአብሔር መንግስት የሚያደርሰው መንገድ የእግዚአብሔርን ፈቃድ የምናረግበት መንገድ ነው ያ መንገድ የመጻተኝነት መንገድ ነው የእንግድነት መንገድ ነው በሁለት ቦታ አንፈራጦ መኖር አይቻልም አንድ ጊዜ እንዳጋጣሚ ሰርግ አጃቢ ብለውኝ ሄጄ ቆይቷል ጊዜው ወደ 20 ምናምን ሊሆነው ነው የመጀመሪያ ደግሞ አጃቢነቴ ነው እና አጃቢ ደግሞ ሲባል ባጅባቸው ጣልቼ ሳይሆን ይሄ አጃቢ እንዲሆን የሚጠበቀውን ነገር ብዙ አላሟላም እኔ ለምሳሌ እስቲ ጎንበስ ብላችሁ ወዲያ በሉ ሲሉን በትዕዛዝ እንዴት ይሆናል ስለምን ይጨንቀኛል እና ይቅርታ እንግዲህ ባጃቢ ልታረጉኝ ያሰባችሁ ካላችሁ ለየግረ መንገዱ እንድታውቁት ሰርጋችሁ ላይ አልቀርም እንኳን ደስ አላችሁ ላለው ግን ማጀብ የሚባለው ዘበትላላችሁ እንዴ ዘከባለ ተራበት ይላሉ እና አንዳንዴ እንዲያው እንዴ ለሙሽራው ነው እንዴ ነገር የሚዘመረው ሁላ ምን ይላል አቧራው ይጨሳል አሁንማ ያው የምታውቁት ነው ተከድኖ ይብሳል መዝሙር በሰርግ ላይ ተከድኖ ይብሳል ሆኗል እና ብቻ ይሄንበት የልጅቷ ወላጆች በጊዜው በወንጌል አያምኑም ነበር በኋላ ላይ ያው ተቀበሉ ከብዙ ቆይታ በኋላና ጣም የሚፈሩ ናቸው በከተማ ውስጥ ግን ልጄ ከዚህ ከቤት ትወጣለች ብለው ፈቀዱ ምንም ቢሆን በፊት አሳደዋት ሁሉ ነበር ምንም ቢሆን ቤቷ ነው ከንተን ማትወጣም ብለው ብቻ ተፈቅዶ ሲወጡ ሄድን አጅበን ገባን እና ግቢ ውስጥ አንድ የሆነች ቦታ ኮርነር ላይ እኔ ቆመም አልኩ ሙሽራዋን ለማውጣት ደግሞ ይገባል እየተዘመረ እና ሲገቡ ከውስጥ ደግሞ ያሉት እየዘመሩ ኖሮ አናስገባ ልክብቻ እሱ ላይ ያለ ግቢ ውስጥ ደግሞ በእኛ እንዲህ ነው ምን ሸኛት ብለው የሚያስቡ የልጅቱ ቤተዘመዶች ሆ ይላሉ በቃ እንዲሁ መዝሙር ባልሆነ ነገር ግቢው ሰፊ ነው ሆ ይላሉ ማለት ነው ከዛ እኔ ትኩረቴ አንድ ሰው ላይ አረፈ ያ ሰው ምንድነው እበር ላይ ነው ቆመው እና አዛቸው ቆንኩበት ሆኜ ሳየው እነዚህ ሁለቱ የሙሽራይቱ ማጃቢዎች እነዚህ የሚሄዱት አጃ ሲቀላቀሉ መዝሙሩ ድምቅ አለው በቃ ሆነ ብለው እንትንም እንዲል ከዛ ያ በር ላይ ቆመው የሚገርማችሁ አላቀውም እኔ ማቀው ሰው አይደለም አሁንም አላቀው እኔ ለዛን ቀን ያየሁት መዝሙሩንም ይችላል እዚሁ የሚሉትንም ይችላል እና ቆሞ ይሄኛው ደመቅ ሲል ይሄን ይቀበላል መዝሙሩ ጋር ደመቅ ሲል ይሄን ይቀበላል ከዛ እኔ ይዛ ጋር የቆመው ሰውዬ እዚህኛው ነው ለኔ እንኳን ግራ ገባኝ የቱ ጋር እንዳለ ማለት ነው ምንም ምን ያው እሱን ልኮን ነው ምን ልለው አይደለም ግን ተምሳሌቱ ይገርመኛል አሁን እንደዚህ ሆነ አንዳንድ እዚሁን የማይታወቅ የተወጫበረ ነገር በቃ እንዲሁ ለእንትኑ ያለ ሀገር የበሰማይ ነው ራብ ግን የተወጫበረ ምኑ የሰማይ ዜጋ ይመስላል የሚያስብል ምን ያውነን ብሎ አይናችንን ሊጓጉጥ እስኪደርስ እኛ ምን እናረጋው አንተም ታረጋለህ እየተባለ የሚወቀስ አገራችን በሰማይ ነው እዚህ መጻተኞች ነን እውነታው ይሄ ነው አንድ መዝሙር አለ ግን unfortunately መዝሙሩን ላለፉት 3 ዓመታት ሰማዋለሁ አንድም ቀን በሁዳ አምልኮ ወይ በሌላዎች ፕሮግራሞች ላይ
ወይ ቤት ለቤትም ሲከሄድ ወይ መጽሐፍ ቅዱስ ተጠንቶ ሰምቼው የማላቀው መዝሙር አለ ግን በአመት ብዙ ጊዜ ሰማዋለሁ መዝሙሩን የምሰማው የመቃብር ቦታ ብቻ ነው ሌላ እንዳይመስላችሁ እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው በዚህ ምንም የለም መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት ያይደለ ማጀቢያው ግን እንዲህ የሚል ነው ለሚሄደው ሰው ነው እንደምንዘምረው ሱማ ጨርሶ ሄደኮ በቃ ይሄ እኮ መዘመር ያለበት ዞትር እኮ ነው ስንባንን የሚመጣብን እንግዳ ነኝ አንድ ሙሽራ በሙሽርነት ቀኑ የማይረሳው እንግዳ ነኝ ነጋዴው ወደ ንግዱ ሲሄድ ሲመዝን እንግዳ ነኝ በቢሮ የተቀመጠው ጉዳዩን ሊያስፈጽም አንድ ሰው ሲመጣ አንድ ክርስቲያን ጉዳይ ፈጻሚ ከሆነ እንደ መጻተኛ እንደ እንግዳ እንደ እግዚአብሔር መንግስት አገልጋይ እንግዳ ነኝ ተማሪው ሲፈተን ሲያጠና እንግዳ ነኝ እኔ እንግዳ ነኝ መጻተኛ ነኝ ና ቢሆንም ማይ ማርክ የተደረገ ነበር መዘመር የነበረበት እንግዳ ነኝ እኔ ስኖር በዚች ዓለም አዝብሎ ሀብቴም በሰማይ ሀብት ያለው ሰው ነው የሚለው ሀብቴም በሰማይ ነው በዚህ ምንም የለኝ ነበር መሆን ያለበት ውስጣዊ ገፊው ይሄ ፓሽን የሞላው ሆኖ የሚባለው አንገቱን አስደፍተን አንገታችንን ደፍተን መቃብር ላይ በእንባ ነው የምንለው መጻተኞች ሆይ እንደምን አመሻችሁ ምርጥ መጻተኞች እግዚአብሔር የሚያውቃቸው በደሙ የተረጩ መንፈስ የሚቀድሳቸው ምርጦች ግን መጻተኞች እንግዶች ጊዜያዊ ድንኳን ውስጥ የሚኖሩ በዚህ በድንኳን የምንኖር ከብዶን ምንቃተት ነን ይሄን ካወቃችሁ ማለቱ ነው አትሰናከሉም ነው የሚላቸው መከራው ለምን ይደርስብናል መጻተኞች እንግዶች ስለሆናችሁ ጊዜያዊ ስለሆነ ለምን ያሳድዱናል እንግዶች ናችሁ ግን አትርሱ ምርጦች ናችሁ የተዋጃችሁ ናችሁ ማንነታችሁን አትርሱ በመከራ ስታልፉ ዛሬም ወንዶችና ሴቶች የእግዚአብሔር ልጆች ሆይ የተለያዩ ነገሮች ውስጥ ያለፋችሁ ነው ተስፋ እንድትቆርጡ የሚያረጉ ነገሮች ውስጥ ታልፋለ አንዳንዶቻችሁ የተከዳችሁ የተካዳችሁ የጠበቃችሁት እንዳልጠበቀ የሆነባችሁ እናንተ በእምነታችሁ ምክንያት ብዙ ነገር የተቀበላችሁ ይሄን አትርሱ እግዚአብሔር የመረጣችሁ ናችሁ ግን ለዚህ ዓለም መጻተኞች ናችሁ የተዋጃችሁ እንግዶች ሰማይ የሚጠብቃችሁ ምርጦች ናችሁ አንደኛው ቁልፍ ነጥብ ይሄ ነው በዚህ ምንባብ ውስጥ በመከራ ውስጥ በመናልፍ ጊዜ ዋስትና ሆኖ በተስፋ የሚያራምደን ነገር ይሄ ነው በደስታ የሚያራምደን ነገር ሁለተኛውስ አማኞች ለዘለዓለማዊ ርስት በተስፋ የተጠሩ ናቸው እንግዳ ናቸው ማለት ቤት አልባ ናቸው ማለት አይደለም መጻተኛ ናቸው ማለት መድረሻ ቢሶች ናቸው ማለት አይደለም ርስት አላቸው በተስፋ ተጠርተዋል ለዛ ለርስት አማኞች ምን አይነት ርስት ዘላለማዊ ርስት ያንን በተስፋ ተጠርተዋል አልተፈጸመም እንጂ ርስታቸው እኮ ኦሬዲ ገብቷል ቁጥር 3 ተመልከቱ እና 4 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል እግዚአብሔር ይባረክ
ይላል አብ ይባረክ የጌታ ኢየሱስ ክርስቶስ አምላክና አባት ይባረክ እኛን ወለደን እንደ ምህረቱ ብዛት እንዴት አገኘነው መዳናችንን በምህረቱ እግዚአብሔር መሐሪ ነው ግን እግዚአብሔር መሐሪ ብቻ አይደለም በምህረቱ ባለጠጋ ነው የምህረቱ ልክ ዳርቻ የሌለው ሊምረው እስከማይችል ድረስ የኔ ምህረት ለዚህኛው እንኳን አይበቃም ብሎ ወደሱ የሚመጣውን ማንንም የማይገፋ በክርስቶስ ኢየሱስ ወደርሱ የሚመጡትን ሁሉ የሚያድን ምህረት የሚቀበል ሰባራውን የሚጠግን የወደቀውን የሚያነሳ ኃጥኡን የሚያድን የጠፋውን የሚያድን የዘላለም ቁጣ የተመደበበትን ወደ ዘላለም ቸርነት የሚያመጣ ከጥፋት ጉርጓድ የሚታደግ ምህረት እለት እለት በህይወት የሚያኖር ምህረት እግዚአብሔር መሐሪ ሞገስ ያለው ባለ ብዙ ምህረትና እውነት አለ እግዚአብሔር በታላቁ ተራራ ስሙን ሲያውጅ ይሄ የሙሴ ዲስክሪፕሽን አይደለም እግዚአብሔር ራሱ ነው ያለው እግዚአብሔር መሐሪ ሞገስ ያለው ባለ ብዙ ምህረትና እውነት ባለ ብዙ ቸርነትና እውነት እግዚአብሔር ወለደን ሁለተኛ ዳግመኛ ተወለድን ተዋጀን ልጆች አረገን እግዚአብሔር በስነ ፍጥረት አስገኘን በክርስቶስ ኢየሱስ የማዋጀት ሥራ በደሙ በኩል በምህረቱ ተቀበለን እግዚአብሔር በምህረቱ ባለጠጋ ስለሆነ በኃጢአታችንና በበደላችን ሙታን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወት ሰጠን ኤፌሶን 2:4 ባለጸጋ ነው እግዚአብሔር እንደ ምህረቱ ብዛት ሁለተኛ ወለደን እና ይሄ ዳግም ልደትን ሰጠን አዲስ ልደት ሰጠን እንዴት በክርስቶስ ትንሣኤ አማካኝነት ይሄ ልደት ደግሞ ተስፋ መጣ ውርስ ወራሽ ልጅ ነው የሚወርሰው ለመውረስ መወለድ ነበረብን ሁለተኛ ወለደን ሁለተኛ ስለወለደን ልጆች ሆነን ልጆች ከሆነን ወራሾች ነን ለምን ይላል እንዴት ነው ወለደን ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት ለርስቱ እንደ ምህረቱ ብዛት ሁለተኛ ወለደን ወራሽ ለመሆን መወለድ ነበረብን ወለደን አሁን ርስታለን ያማኝ ሕይወት ባህሪያት ውስጥ አንዱ እግዚአብሔር አዲስና ሕያው ተስፋ የሰጠው መሆኑ ነው ተስፋ አለው አማኝ በቀጣይነት ባለማቋረጥ ሕያው ሆኖ እንደ ነፍስ መልህቅ መቀመጥ አለበት ስማ ወንድሜ ሆይ እህቴም ይሄ ተስፋ እንደ ነፍስ መልህቅ አለን መርከብ በመልህቁን ጥሎ ንፋስ ገነጣጥሎ እንዳይወስደው ማዕበል እንዳይናውጠው ዳር ሲደርስ እንደሚጥል እንደሚወርድ ያ ግዙፍ ባህር ላይ ያለ መርከብ በመልህቅ እንደሚቆም በተስፋ ነፍሳችን ተይዟል እኛ በተስፋ የተጠራንን ከፊታችን ያለውን ተስፋ ለመያዝ የሸሸን ይለናል ዕብራውያን ጻፍ የሸሸን በተስፋ የሸሸን ከሞት አምልጠን የሸሸን ከሰይጣን ካሰራሩ የሸሸን ከዓለም የሸሸን በተስፋ የተያዝነን እርግጥና ጽኑ የሆነ ወደ መጋረጃው የገባው በሰማያት ያለፈ ሊቀ ካህናት ኢየሱስ ለሚሻል ኪዳን ዋስ ሆኖ ባለበት በዛ ተስፋ ሰጠን ተስፋ አለው አማኝ እግዚአብሔር የሰጠን በዓለም የማይገኘው ነው ዓለም የተስፋ ቢስነት ቦታ ነው ተስፋ የሌለው የተራቆተ በተስፋ ዘግናኝ ስርዓት የሚጻፉት መጻሕፍት ተንቀሳቃሽ ሲኒማው የሚታየው አጭር ይሁን ረጅም ይሁን እኔ አላቀው ሲሉ ምሰማው አለ ታብ ያረግ ምታሳልፈው ይሁን
አሳቃቂ አሰቃቂ እንዴት ይሄን ይሆናል ሰው እንዴት ይሄን ያረጋል የሚባልበት ዓለም ውስጥ ስፍር ቁጥር የሌለው ህዝብ የሚሰማው ተስፋ ቢስነት የሚያንጸባርቁ ናቸው የተጨነቀ ግራ የገባው ብሶት የሞላው በቃ ማን ያድነኛል ማን ነው የሚያሾልከኝ ግራ የገባው በቃ ወጣቶቻችንን እንኳን እስቲ አዳምጡ ታዳጊዎች ሳይቀር መልስ በማጣት መፍትሄ በማጣት ስሜት ውስጥ ሚንገላቱ ሰዎች ተስፋና ለመጪው ጊዜ አስተማማኝ ዋስትና እየፈለጉ ነው ነገር ግን ተስፋ ያለው ከአንድ ቦታ ብቻ ነው እሱም ከሙታን ከተነሳው ከኢየሱስ ክርስቶስ ብቻ ነው ለሕያው ተስፋ ከሱ ጋር ህብረት በማድረግ ነው የሚገኘው ተስፋ ለሕያው ተስፋ ኦኬ ይሄ ተስፋ ምን ያህል ጠንካራ ነው ምን ያህል ብርቱ ነው የማንኛውም ተስፋ ቃል ብርታቱ የተናጋሪውን ያህል ነው የተስፋ ሰጪውን ያህል ነው ለከረኛ አይደለም እንዴ ኦኬ እሺ ለምሳሌ እዚህ ጋር ውሃ የለም እንጂ የለም ለካ ጥየው ነው የመጣሁት ለምሳሌ አሁን ውሃ መጋቢ ይሰጠኛል እግዚአብሔር ያክብርልኝ አይደለም ውሃ አሁን ለምን ሰጠኝ ይሰጠኛል እንዳልኩ ይሄን የመስጠት ምን አለው ስልጣን አለው ማለት ነው አይደል እሱ ያው ባያዘጋጅም አላገኘውም ነበር ኦኬ አሁን ይሄንን ውሃ ለጠማው ሰው ሰጣለሁ ብል አታምኑኝም አዎ ምክንያቱም ይሄንን መስጠት ይችላል አይደል ከፈለኩ ምንም እግድ አልተጣለብኝም ይሰራል ማለት ነው እሺ ጎሽ ጥሩ ነው አሁን ለምሳሌ ድሮ ይሄ የኪራይ ቤቶች የቀበሌ ቤቶች ምናምን የሚባሉ ዋጋቸው ርካሽ ነበር ኪራያቸው ብዙ ሰው ተስፋ አድርጎ ይጠብቃል ያመለክታል ጥቂት ናቸው ደግሞ እነሱ እና አሁን ወረዳ ነው ወሰለኝ እንግዲህ እዚህ የሚሆን የሚባለው አላቅም አዲስ አበባ ወረዳ ነው የሚባለውና ቀበሌዎች ስማቸው ቀርቷል የወረዳው ኃላፊ ጠርተው ባለፈው አመልክተ ነበር ብዙ ጠብቀሃል ስለዚህ ይሄንን ቤት በዚህ ቦታ የሚገኘው የቤት ቁጥሩ እንዲህ ያለው ላንተ እንዲሰጥ ወስነናል ብለው ቢሉ አናምናቸው ምክንያቱም ያላ የመወሰን ምን አላቸው ስልጣን አላቸው በጣም ጥሩ ልክ ነው ማለት ነው አይደለም እንግዲህ እንደምናየው ብዙ ሰዎች ከኢትዮጵያ ወጥተው ለመሄድ የአሜሪካን ሀገር ቪዛ ለማግኘት ዲቪ የሚባል እንደሚሞሉ ታውቃላችሁ አይደል ሲሞሉ አይታችኋል ወይም እናንተ ሞልታችሁ ሊሆን ይችላል አሁን ኃጢያት ምን አላልኩም ግን አለ አይደል ይሞላል ኦኬ ምን ለማግኘት ቪዛ አይደለም እዛ የመኖሪያ ፈቃድ የሥራ ፈቃድ የሚያስገኘው ቪዛ ለማግኘት በጣም ጥሩ እኛው የወረዳ ኃላፊ አንድ ቀን ደውለው ያስጠሯቸው ወይም በመልእክተኛና ቢሮአቸው ስትሄዱ ባለፈው ዲቪ እንደሞላህ አቃለሁ ወይም እንደሞላሽ አቃለሁ በቃ ከነገ ጀምሮ ወደ አሜሪካን ሀገር እንድገባ ቪዛ ሰጥቼሻለሁ ቢሉስ ታምናላችሁ አይሆንም ምክንያቱም ያኔ ማድረግ ምን የላቸው ተናጋሪው ያኔ ተስፋ ለማድረግ ምን አይሉም ያን የሚያረክ ስልጣን የላቸው እዚህ ሹሮ ሜዳ የሚባል ቦታ ግን አንድ ግቢ ያለ የአሜሪካን ኤምባሲ ይባላል ያ ኤምባሲ በኢትዮጵያ ውስጥ የአሜሪካን ጥቅሞች የሚያስከብር ለአሜሪካ የቆመ ከአሜሪካ ጉዳይ ፈጻሚ ነው ቢሮ አይደለም ዝም ብሎ ማይገባም ተራን ጠብቀ አመልክተ እንትኑ አርጎ ሰዓተ ተሞልቶ ምትደርስበት ምናምን ተመንጥረ ምናምን አትራግፎ እያሾል ያጓቡና የተወሰነ በመደዳ ያሉ በር መስኮቶች ውስጥ ጥቁር ይሁን ነጭ ይሁን ሴት ይሁን ወንድ ይሁን ጉዳይ ምንም የለም ብቻ ከዛ መስታው ጀርባ ያለ ሰው መድቦት ይሄዳል ግርም በሚል ነገር ነው የምታዩት ትዕይንት የሰው ትህትና አበሻ ሁሉ ሰልፉን ይዞ አይንቀሳቀስ እቃ ሁሉ እንዳነካካብል ኪስን 10 ያትፈትሽ ቦርሳህንና ዶክመንትህን አታገላብጥ ብለውኛል ሁሉ የሚላለ ሰው እና ቁልጭ 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 ይላል ከዛ ሲደርስ ይሄዳል ገብቶ በዛች በመስኩ በቀዳዳ ያወራል ለጥቂት ሰከንዶች ያው ማክሲመም 3 ደቂቃ ነው በሰከንዶች ውስጥ
ለምን እንደምትሄደው ወልደሃል አግብተሃል ስራ አለ ቅብጥርስዩ ባለትዳር ነህ ሲባል 6 ልጆች አሉኝ ይላል ከመደንገጡ ብዛት ማለት ነው አሁን መልሱ አይደለም ብቻ እንዲህ አርገው አንገላተው ሰማያዊ ወረቀቱን ተወረወሩለት አልሰጥህም ማለት ነው እናዝናለን አሁን አልተሳካም ተመለስ ይሉታል ግብግበል ሁልክ ብሎ ያምናል ተሽታ ይሄዳል እከራከራው ካለ ለጥራንዴ ሴኩሪቲ ይባላል ፈልኩ ይወጣታል ያ ሰው ያሁንም ትልቁን ትንሽ ይሁን ነጭ ወረቀቱን ሰጥቶ ፓስፖርቱን ካስቀረ እና ኮንግራቹሌሽንስ ካለው ኢሚዲየትሊ በዛ ቅጽበት ይሄም በማለቱ ብቻ ቪዛ ተቀበለ ታምኑታላችሁ አታምኑትም ያን ሰውዬ ወይም ሴትዮ ታምኑታላችሁ ለምን ያንን እንዲያደርግ ስልጣን ሰጥተውታል አጩ ተስፋ የተናጋሪውን ያህል ነው አሁን የኛ ተስፋ ምንድነው ታዲያ መሰረቱ ቃሉ የሚለውን ተመልከቱ ኢየሱስ ክርስቶስ ከሙታን በመነሳቱ ነው የሚለው ለዛ ተስፋ ዳግመኛ የወለደን ምንድነው ምክንያቱ ክርስቶስ ከሞት ስለተነሳ የክርስቲያን ተስፋ የሚቆመው ወይም ይወድቀው ከክርስቶስ ትንሳኤ ጋር ባለው ግንኙነት ነው ክርስቶስ ባይነሳ ኖሮ ተስፋ የሚባል ይላችሁ ቃሉ ነው የሚለው ክርስቶስ ካልተነሳማ እንግዲያው ስብከታችን ከንቱ ናት እምነታችሁም ከንቱ ነው እስካሁንም በኃጢያታችሁ አላችሁ እኛም እግዚአብሔር ክርስቶስን ከሞት አስነስቶታል በማለታችን ውሸታም ምስክሮች ነን ደሞም ከሰው ይልቅ ምስኪኖች ነን በክርስቶስ ሆነው ያንቀላፉትም ጠፍተዋል ይላል ባይነሳ ኖሮ ይሄ ሁሉ ይሆን ነበር አንደኛ ቆሮንቶስ ምዕራፍ 15 ማለት ነው ያልኩ ያለው ነገር ግን ቁጥር 12 ላይ ምን ይላል ነገር ግን ክርስቶስ ከሙታን በኩራት ሆኖ ተነስቷል ይላል ስለተነሳ ስብከታችን ከንቱ አይደለም እምነታችን ከንቱ አይደለም በኃጢያታችን አይደለንም ነፃ ወጥተናል ምስኪኖች አይደለንም ቀና ብለንም እንሄድነን በሱ ሆነው ያንቀላፉ አልጠፉም ለዘላለም በህይወት ይኖራሉ እንዴት ተስፋ ኖረን የተስፋችን ጥንካሬ በኢየሱስ ክርስቶስ ትንሳኤ የጸና ነው ይሄን ተስፋ የሰጠን ሰው አይደለም ተቋማት አይደሉም ቤተክርስቲያን እንኳን አይደለችም ተስፋውን የሰጠን ከሞት የተነሳው ኢየሱስ ክርስቶስ ነው የዛ ያህል ብርቱ ነው ተስፋችን ተስፋ ያለንኛ ተስፋችን ምንድነው ነው ደግሞ እዛው ጋር ይነግረናል ተስፋውን ጥንካሬ ብቻ ሳይሆን ይዘቱ ምንድነው የተስፋው ይዘት ምንድነው የምናገኘው በተስፋው ቁጥር 4 ነው ለማይጠፋ እድፈል ለሌለበት ለማያልፍ ርስት ይላል ይህም ርስት ይላል ደግሞ ቀጥለው ዝቅልና ቁጥር ለመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ምን ርስት ምንድነው ተስፋው ርስት ዛሬ መጻተኞች ናችሁ ማለት ርስት አልባ ናችሁ ማለት አይደለም ርስትም አለን አገር አለን መኖሪያ አለን ርስት ማለት በረከቱ ያስገኘላችሁ ውርሳችሁ ማለት ነው ስጦታችሁ ማለት ነው ዳግም በመወለዳችሁ የምታገኙት ክብር ጥቅም ማለት ነው ይዞላችሁ የሚመጣው ነገር ማለት ነው ይሄ ደግሞ እውን የሆነው ከፍለንበት አይደለም አይገባንም ነበር በቤተሰብ በመወለድ ነው የሚገኘው እግዚአብሔር ደግሞ ዳግመኛ ልደት ሰጠን እንድንወርስ ርስት ማለት አንድ የምትቀበሉት በመጪው ዘመናት ውስጥ ልጅነታችሁ ያኖረላችሁ ሀብት ማለት ነው በልጅነታችሁ ምክንያት እንድትወርሱ አባታችሁ ያኖረው ማለት ነው እግዚአብሔር ያኖረው ርስት አለን እና የእግዚአብሔር ልጆች የሚካፈሉት ርስት ከየትኛው ምድራዊ ርስት የበለጠ ነው እንዴት አርጎ ኳሊፋይ እንዳደረገው የማይጠፋ ነው አይልም የማይጠፋ ርስት ነው የማይበላሽ ርስት ነው አፋርቶን የሚል ቃል ነው ኢንኮራፕተብል ብልሽት የማያቀው ርስት ነው እንደዚህ ዓለም ነገር አላፊ ጠፊ ያልሆነ ርስት ነው የማይጠፋ imperishable ርስት
የማይጠፋ ብቻ ሳይሆን የማያድፍ እርኩሰት የማያቀው የማያገኘው ንጹህ the holy ቅዱስ ርስት undefiled የሆነ ሃሚያንቶስ የሚል ቃል ነው ጥቅሙ ቃሉ መጀመሪያ ላይ ፒውር በቃ ንጹህ የማይበከል የማይበላሽ ሪውን የማይሆን ፖሊዩት የማይሆን ንጹህ ርስት ንጹህ የማይጠፋ የማይበላሽ ንጹህ የማያድፍ ብቻ አይደለም የማያልፍ ሃማራንቶስ የሚለው ልክ አበባ ጋር የተያያዘ ነው አሁን አበባ ብሎ ይፈካል አይደለም ብሉ ማረገ ይባላል አይደለም አሁን እሱ ለጥቂት ጊዜ ይታይና የሆነ ቦታ ይረግፋል ከሱ ጋር የተያያዘ ቃል ነው የግሪኩ ቃል እንደሱ ሆኖ ድንገት ብሎ የማይረግፍ ዘለዓለማዊ የሆነ ከኛ የማይወሰድ የማይሰረቅ ወይም ደግሞ አንድ ልብስ ሲነድፍ ተብሎ ምንድነው ጥሩ ልብስ ነው ብላችሁት ወይ በፀሐይ ወይ በበረኪናት ሲጣጣው የሆነ ነገር ሲደርስ ፌድ ያረገን የለም የሆነ በቃ ውበቱን ክብሩን ያጣ የለ አንድ ነገር ፌድ ያረገ እኮ ፌድ የማያረግ ጸንቶ የሚቆም እንጁር የሚያረግ ለዘላለም ከዘመን እስከ ዘመን ለከዘላለም እስከ ዘላለም ሁሌ በቀጣይነት ያለ አፍሬሽ የሚያረግ ርስት ነው ርስታችን ይላል አሁን እንደዚህ በእነዚህ ክብር ውበት ሸላልሞ በእነዚህ ቃላት ጴጥሮስ የሚናገረው ታዲያ ርስት ምን ቢሆን ነው ይዘላለማዊ የማያልፍ የማያድፍ የማይጠፋ የተባለ ርስት ታዲያ ምንድነው እግዚአብሔር ራሱ ነው እግዚአብሔር ርስታችን ነው ዘማሪው በመዝሙር 16 ምን አለ እግዚአብሔር የርስቴ ድል ፈንታና ጽዋዬ ነው እጣዬንም የምታጠና አንተ ነህ ይላል የርስቴ እድል ፈንታዬ ርስቴ ራሱ እግዚአብሔር ነው እድል ፈንታዬ እሱ ነው ማይ ፖርሽን ድርሻዬ እሱ ነው እግዚአብሔር ርስታችን ነው ክብር ለእግዚአብሔር ይሁን እስቲ ለእግዚአብሔር ክብር ይሁን ርስታችን እግዚአብሔር ራሱ ነው ህይወትህን አታባክናት በሚለው መጽሐፉ ዶንት ዌስት ዮር ላይፍ ላይ ጆን ፓይፐር እንደዚህ አለ ለኛም ይሁን ለማንኛውም ትውልድ ሊቀርብ የተገባው አንድ ወሳኝ ጥያቄ ይሄ ነው ይላል ምንም አይነት ህመም የሌለበት ሰማይ በመድር ላይ የነበሩ ያሉ የምትወዷቸው ጓደኞቻችሁ ሁሉ የሞሉበት ሰማይ የምትወዷቸው የምግብ አይነቶች በተትረፈረፈ መንገድ የሞሉበት ሰማይ በህይወት ዘመናችሁ ደስ ያሰኛችሁ የትርፍ ጊዜ ተግባራችሁ በሙሉ ያሉበት ሰማይ ያያችኋቸው ያላያችኋቸው ልታዩ ምትጓጉላቸው አስደናቂ የተፈጥሮ ውብ ገጽታዎች የሚገኙበት ሰማይ የቀመሳችሁት ያልቀመሳችሁት አካላዊ ደስታዎች ሁሉ ያሉበት ሰማይ ምንም አይነት ሰባዊ ግጭት የማይገኝበት ጦርነት የሌለበት ሰላም የሰፈነበት የተፈጥሮ አደጋዎች የማይከሰቱበት ሰማይ ቢሰጣችሁ ይዘረዝራል ሌላ ቆሞ ለጊዜው እዚህ ጋር ልቁረጠው እንዲህ አይነት ሰማይ ቢሰጣችሁ ነገር ግን በዛ ሰማይ ክርስቶስ ባይኖር ትሄዳላችሁ ወይ ይላል ተረካላችሁ ወይ ይላል እዛ መኖር ትፈልጋላችሁ ወይ ይላል ይሄ ጃውቶ የሚመለስ አይደለም ያው ምን ለማግኘት ነው ሰማይ የምትሄዱት ምን ልናገኝ ነው ምንድነው what makes the heaven እግዚአብሔር እሱ ራሱ ልጅ ከሆንክ በክርስቶስ የእግዚአብሔር ወራሽ ነህ ይላል ገላትያ 3 ላይ ቅዱስ ጳውሎስ ልጅ ነህ የእግዚአብሔር ወራሽ ነህ እግዚአብሔር ነው ርስታችን መገኘቱ ነው ደስታችን የሱ
ወደር የለሽ የዘላለም የክብር ውበት መለኮታዊ ንጋት የዘላለም ወገግታ የእግዚአብሔር የመገኘቱ ክብር ነው ርስታችን ነው ወራሽ ነን የሱ እንሆናለን እሱ የኛ ሆነ እሱ ነው አይዘቱ ታዲያ በዚች ዓለም አሁን ባለች አጭር ጊዜ በዚህ ድንኳን ብዙ ነገር ብናልፍስ ጊዜያዊ ነው ጥቂት ነው የዘላለም ርስት አለን በኢየሱስ ክርስቶስ ትንሣኤ የተረጋገጠ ተስፋ አለን እግዚአብሔር ርስታችን ሆኗል ወደሱ እንገሰግሳለን ሌዋዊውን በመካከል ርስት እንዳይካፈላለው ለምን አምላክህ እግዚአብሔር እንደተናገረ አለ እግዚአብሔር ራሱ ለሌዋዊው ርስቱ እኔ ነኝ አለ እግዚአብሔር ርስት መኖሪያ ድርሻችን የኛ እድል ፈንታ የዘላለም ክብሯ የቤተ ክርስቲያን መጎናጸፊያዋ አክሊሏ ክርስቶስ ኢየሱስ ነው እሱ ነው ርስታችን እሱ ጋር መድረስ ነው ፍላጎታችን ለዘላለም ከሱ ጋር መሆን ነው ምንፈልገው አሁን እንደዚህ ያልከን ታዲያ በምን ዋስትና ይረጋገጣል እኔ ደርሳለሁ የሚለይ ሰው ይኖራል ምንባቡ ምንም ሁለት ቃላት ይተከማል መጠበቅ የሚል የተጠበቀ በሰማይ ርስቱ ቀርቶላችኋል ይላል ለማን ነው የቀረው ይላል በእግዚአብሔር ኃይል ለተጠበቃችሁ ይላል ሁለት የተጠበቀ ነገር አለ አንድ ጊዜ እንዲሆነ ማጠቃለያ ነው የሆነ መስሪያ ቤት ሄድን መስሪያ ቤቱ ጋር የሆነ መስሪያ ብቻ የሆነ በቃ ጉዳይ የሚፈጸምበት ብቻ ቦታ ቆመን ተሰልፈናል ቆየ ወደ 10 ምናምን አመቱ ነው እና ተሰልፈን እያለን አንዳንዱ ያወራን የብቻዬን ማዋራው ማልነበረም ከዛ እንዳጋጣሚ አንድ ነገር ትኩረቴን ሳበው የሆኑ ሰውዬ ደካማ ወንበር ላይ ተቀምጠዋል ሽማግሌ ናቸው እና በከፊል ነው ደግሞ የሚታየኝ ከተሰለፍኩበት ቦታ መኪኖች ሲመጡ ምልክት ይሰጣሉ እና የሚሉት እንደዚህ ብቻ ነው የሚታየኝ ይሉና ይላሉ ወደ አንድ ቦታ እና እዛው ተሰለፈ ረጅም ጊዜ ነው የቆየው እንደምታውቁት አዳም ኢትዮጵያ ስትደርስ ተሰልፈ ብላ እንደተባለ ያህል ነው የሚቆጥረው ተሰል ከዛ መቀመጫም ደግሞ የለም እና አንደኛው ንግራችን እንዲህ ይያረኩ አንደኛው ያላ ያለው እና መኪና ይመጣል መኪናው እtti መኪኖች የተሰለፉበት ቦታ ደግሞ ይታየኛል አንድ ክፍት ቦታ አለች እና እዛ ክፍት ቦታ ሊገቡ ነው የሚፈልጉት መኪኖች ባለ ጉዳዮች ምናምን ይመስሉኛል ከዛ ከፍ ያለ መኪና ደግሞ ሲመጣ አየኝህ እንኳን ያስገብ እንዲህ ሲሉ ሰውየው ምልክት ይሰጡና የሆነ ነገር ያሳያሉ የሚያሳዩት አይታየኝም ለኔ መኪናው ተመልሶ ይሄዳል እንዲህ ይሆነ በኋላ አንድ መኪና መጣች መኪናዋ የውለታሪክ ስሟን የዛን ቀን ስራዬ በያጠናውት ካሪና ትባላለች ይላል ስሟ በኋላ ላይ የተጻፈው ስትመጣ አንዱ እግሯ ራሱ ተዛብቶ እንዲህ ነው የምትለው ይላል እሱ ጋር በሱኛው በኩል ማለት እንዲህ እያለ እያለ ስትመጣ እቺንማ ወዲያው ነው ድራሿን የሚያጠፋት ብዬ ስጠብቅ ልክ እሷ መታመዞ ሲጀምር ሰውየው ከተቀመጡበት ብድግ አሉ ከዛስ ሮጡና እንዲህ የሚጠቁሙበት ለኔ የማይታየኝ ነገር ሲያነሱ የሆነ ቆርቆሮ ነው ቁራጭ ቆርቆሮ የመቆሚያ እግር ያለው እላው ላይ በቀለም እንደው ባግባቡም አልተጻፈም የተጻፈ አለ ምንድነው የሚለው ተይዟል ይላል reserved ማንም መኪና ቢመጣ ያቺ ቦታ ላይ የገባ የለም ለባለ ካሪናው ለካ ያለው ቋሚ ቦታ ነው አንካሳም ቢሆን ከሱ በፊት ብዙም ቢመጡ ቢሄዱ የሱን ቦታ ይነካት የለም reserved ነበር የተጠበቀ ነበር ሰተተተተተ ተብላ ገባችና ቆመች ከውስጡ አንድ የሆነ ቦርሳ ያዙ ሰውዬ ይዘው ወረዱ ምን አለ ጴጥሮስ ለናንተ በሰማይ
ርስት ተጠብቆላችኋል ቀርቶላችኋል ቴሬዮ ሆኖላችኋል ይላል ዮሐንስ 2 ላይ እስካሁን ድረስ ወይን ጠጁን መልካሙን አቆይተሃል ሲል ቴሬዮ ነው የተጠቀመው አልተነካም ማለት ነው አንደኛ ቆሮንቶስ ምዕራፍ 7 ላይ በድንግልናው ጠብቆ ቢቆይ የሚለውም ላይ ቴሬዮ ነው ልክ ያልተነካ የተጠበቀ ቴሬዮ የሆነ ተስፋችሁ የተጠበቀ ነው በሰማይ እየጠበቃችሁ ነው እንድትመጡ በናፍቆት ሰማይ ይጠብቃችኋል ርስታችሁ ይጠብቃችኋል ክብራችሁ ይጠብቃችኋል የተዋረደ ስጋችሁ የልጁን ክቡር ሰውነት እንዲመስል መለወጣችሁ ይጠብቃችኋል የሙታን ትንሣኤ ይጠብቃችኋል መሰብሰብ ታላቁ መሰብሰብ የጽዮን ስብሰባ ይጠብቃችኋል ተጠብቆላችኋል እኮ ተጠብቋል አዎ በቃ ተጠብቆ ተሰርቷል ኦሬዲ በክርስቶስ ኢየሱስ ሥራ ተጠብቋል በትንሣኤው እናንተስ እኔ ደካማ አይደለሁ ወይ በዚህ ዓለም አዎነን ግን እናንተም በእምነት ደግሞ ይሆነላችኋል ምን ፍሮሬኦ ሌላ ቃል ነው ይሄ በከፍተኛ ኃላፊ ጥበቃ ማድረግ ክትትል ስር መሆን ለምሳሌ ይሄ ቃል በሁለተኛ ቆሮንቶስ 11:32 ላይ በደማስቆ አርስጦስ ከተባለ ንጉስ በታች የሆነ የሕዝብ ገዢ ሊዘኝ እየወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበር የሚለው አለ በወታደር መጠበቅ ማለት በጸጥታ ኃይል ልክ እንደዛ እናንተ ከሰማይ እስክትደርሱ ድረስ ተጠብቃችኋል ይላል በምን በወታደር አይደለም በገንዘብ ኃይል አይደለም በምንድነው ይላል በእግዚአብሔር ኃይል ይላል እዛ ጋር ተጠብቃችኋል እግዚአብሔር ጠብቆ ያደርሳችኋል በቸርነቱ ከዳር እግዚአብሔር ሁላችንን ያደርሰናል መጻተኞች ሆይ እናንተ እንግዶች ሆይ እናንተ እግዚአብሔር ምርጦች ሆይ የተዋጃችሁ መጻተኞች መሆናችሁን አትርሱ በተስፋ ርስት ያላችሁ መሆናችሁንም አትርሱ አገር አላችሁ ምንድነው የሚያውካችሁ ምንድነው ጥያቄ ሆነባችሁ መጻተኞች ናችሁ ያልፋል ይሄ ንጋታችን እየመጣ ነው ወገግታችን እየመጣ ነው ክርስቶስ ኢየሱስ በደጅ ነው እነሆ የክብር ተስፋ ያለው ጌታ ይመለሳል ከመላእክት ጋራ በመላእክት አጀብ በታላቅ ክብር ከሰማይ ይወርዳል በመለከት ድምጽ ይሰበስበናል በእኛ ሕይወት ዘመን ከመጣን እንለወጣለን ያንቀላፉት ከሙታን ይነሳሉ በአንድነት እሱን ለመቀበል ሴሌብሬት ለማድረግ እንነጠቃለን ከሱ ጋራም ለዘላለም እንሆናለን ርስት አገር ቤት አለን ትጉ እግዚአብሔር ይርዳን ባላችሁበት ባለንበት በተሰማራንበት በእምነት ትጉ በአገልግሎት ትጉ ርስት አላችሁና እንጸልይ